ደግሞ እግዚአብሔር ስለረዳው ደግሞ እንደዚህ አይነት ሰፊ ትውልድ ብዙ ትውልድም ስለሰጠ በጣም ደስ ብሎኛል እንኳን እግዚአብሔር ረዳ በጭብጨባ በደንብ አጨብጭቡና የቦታን ነገር ያው እኛም ስለምናቅ እኛም ትግሉ ላይ ስላለን እግዚአብሔር ደግሞ ድል ስለሰጠ የእግዚአብሔር ቤት ደግሞ እንደዚህ እየተተከለ ስላለ በየቦታው ጌታና እናመሰግናለን ምክንያቱም በየፎቁ ላይ አገልግያለሁ ይመስለኛል አጎና ያሉ መጥቻለሁ አንድ ደግሞ ሌላ ቦታ ደግም ያለው ቡልቡላ እና በየቦታው የሚገርማችሁ ኪራይ ሲሆን ተሰበስባላችሁ ትበትናላችሁ ከዚህ በኋላ ግን ላይበተን ማለት ነው አይደለም እንደዚህ አይነት ርስት ስለሰጠን የናንተ ብቻ አይደለም የኛም ነው ይሄ ስለዚህ ጌታን በጣም አድርገን እንደ ቀልድ አይደለም የሚገርማችሁ ይሄ ቦታ እድሜ ልክ ብታዋጡ አገዙ ብናዋጣም ራሱ አንገዛም በ90 ሚሊዮን 100 ሚሊዮን 200 ሚሊዮን ሊሆን ይችላል ደግሞ ይሄ ቆንጆ ቦታ ነውና እግዚአብሔር ብድግ አድርጎ ሲሰጥ እንዳይቀልብን በጣም አድርገን ልናመሰግነው ህልምልም እንዲመስለን ማለት ነው ያስፈልጋል መጀመሪያ እግዚአብሔር የሆነ ዓላማ ሲኖረው ነው ቦታ የሚሰጠን ከዚህ በኋላ ከእግዚአብሔር ሰው የሚጠብቀው ነገር አለ አብራችሁ ከምታገለግሉ የሚጠብቀው ነገር አለ ታማኝ አድርጎ ስለቆጠረ ኔክስት ባለው ጄነሬሽን ላይ ደግሞ የናንተ ስራ አለ ብሎ ስላመነ ይናድርጓል ክብር ለሱ ይሁን እና በጣም ደስተኛ መሆኔን መግለጽ ፈልጋለሁ ደግሞም አፖስትል ስለጋበስከኝ ቴንኪው ማለት ፈልጋለሁ እኔም ብቻ ሳይሆን አብረው የሚያገለግሉትን የኔን ልጆችም ጭምር አብረው እንዲያገለግሉ ድሉን ስላገኘን ቴንኪው ማለት እንፈልጋለን በጣም ሰፍታችኋል ደግሞ በጣም ካየሁት 4-5 እጥፍ ነው ሄዷል መጨረሻው አይታይም ክብር ለኢየሱስ ይሁን መጨረሻ ላይ ያለውን ሰው እግዚአብሔር ነው እንጂ የሚያውን ያላየው ስለዚህ ይሄ ትልቅ መስፋፋት ነው ጌታ የተመሰገነ ይሁን በጣም አጭር ቃል ከኔ ጋር እንካፈላለን ሮሜ 8:34 ላይ ብዙ ጊዜ ለእናት ቸርቻችን ሰዎች በወንጌል እንዲሰበኩ ወደ ጌታ እንዲመጡ ስንፈልግ ምን ሰብከው ቃል ነው በጣም ደስ ይላል እግዚአብሔር እየባረከን ነው በቃ አሜን አትሉ አዎ ድሮ ከሰፈር ወደ ሰፈር ከቆጥ ወደ ቆጥ ከፎቅ ወደ ፎቅ ሚንከራተተውን ትውልድ እያሰበ ነው አዎ this is amazing በቃ እውነት እኔ ተከራይ ሆኜ ስለማቅ ማለት ነው ብዙ ተከራይቻለሁ ብዙ ደግሞ አንዳንድ ፎቅ ላይ እንደው ምናልባት ይሴ ያስታውሳ እዚህ ላፍቶ የነበረ ፎቅ ላይ አከራዩ በጣም ኃይለኛ ከመሆናቸው የተነሳ አንድ ቀን ቤት ኪራይ ካሳለፈን ዘግቶ ይጠብቁናል ሁርተዋት ህዝቡ ሊያመልክ ይመጣል ህዝቡ ውጪ ያደርጋሉና እንደዚህ አይነት ሰዎች ሁሉ ነበሩ አሁን ይሄ ዘመን እያበቃ ስለሆነ ደግሞ ልጆቻችንን እየባረከ ስለሆነ እዚህ መካከል ደግሞ ብዙ ባለጠጎች እየተነሳችሁ ስለሆነ ይሄንን የተባለውንም ፎቅ ምንድነው የሚባለው መስራት ሳይሆን መትከል ነው የምታረጉት በቃ ይበቅላል ፕሬዝ ጋድ እሺ ሮሜ 8:34 ፈጣን ብዬ በጣም ቆንጆና አጭር ቃል ተካፍለን በእግዚአብሔር ደስታ ውስጥ ደግሞ ቀጣዩን እንሰማለን ጌታ ቸር ነው እንግዲህ ስለዚህ ነገር ምን እንላለን እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ለገዛ ልጁ ያራራለት ነገር ግን ስለሁላችን አሳልፎ ይሰጠው ያው ከርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም እግዚአብሔር የመረጣቸውን ማን ይከሳቸዋል የሚያጸድቅ እግዚአብሔር ነው ይሄው ነው ስብከቴ የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው የሞተው ይልቁንም ከሙታን የተነሳው አሁን ደግሞ በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ስለዚህልና ከክርስቶስ ፍቅር ማን ይለየናል እኔ እናንተም ቦን በደንብ አሜን ብያለሁ መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ በዚህ ሁሉ ግን በወደደን በሱ ካሸናፊዎች እንበልጣለን ከዚህ በፊት ቸርችም አንድ ቦታዎችም ተናግሬ ያለው ርዕሱን ፈለኩና ሞቅ የሚያረግ ርዕስ ፈለኩኝ እና ምን አልኩኝ ያለ ምንም አንጃግራንጃ የሚያጸድቅ እግዚአብሔር ብቻ ነው ከፊት ለፊት ለምጽፉ ሰዎች ያለ ምንም አንጃግራንጃ ምን እንደሆነ አላቀም አንጃ ግራንጃ ሲባል ሰምታችኋል አይደል አንጃግራንጃ አታብዛ አለበ ያለ ምንም አንጃግራንጃ
ኢየሱስ ጌታ ነው ለመጽደቅ ምንም አንጃግራንጃ ሳናበዛ ያጸደቀን እግዚአብሔር praise god ሳይመን ኦል ኦፍ ዩ እንግሊዘኛ ትችላላችሁ ብዬ ተስፋ አደርጋለሁ እሺ ጳውሎስ ወደ ስብከት ይገባቻለሁ በጥያቄ ነው የሚጀምረው የሚያጸድቅ ማን ነው ከዛ መመለስ የሚችል ሰው ካለ ይመልስ ነው ስለዚህ አንዱ ብድግ ብሎ ከፈለገ መላእክት ነው ማለት ይችላል ከፈለገ ጻድቃን ናቸው ማለት ይችላል ከፈለገ ባራምባራስ ናቸው ማለት ይችላል መብት ነው ግን ማን ነው ብሎ ይጠይቅና ከስር መልሱን ያስቀምጣል ማጽደቅ የሚችል የሞተው ከሙታን የተነሳ ሌላ የለም አያችሁ የሞተም ከሙታን የተነሳም ሌላ የለም ደግሞ ሞቶ ከሙታን እንኳን የተነሳ ቢኖር በአብቀኝ የተቀመጠ ሌላ የለም አንድ ነው እሱም ኢየሱስ ነው ስለዚህ እንደዚህ ያልኩኝ ያለ ምንም አንጃግራንጃ ማጽደቅ የሚችል እግዚአብሔር ብቻ ነው ይስማማችኋል ወይ ማጽደቅ የሚችል እግዚአብሔር ብቻ ነው የሚገርማችሁ የብዙ እምነት መወለድ መፈልፈል ምክንያት ሌላ ነገር አይደለም ታውቃላችሁ ጽድቅ ፍለጋ ነው ሰው ሁሉ ለማጽደቅ ነው ለምንድነው ሸለቆ የሚገባው ለምንድነው ተራራ የሚወጣው ለምንድነው ጸጉሩን የሚላጨው ለምንድነው አንሶላ ለብሶ የሚዞረው you got me everybody ጽድቅ ይፈልጋል ከሞት በኋላ ህይወት እንዳለ አንደርስታንድ አድርጓል ግን የሚገርማችሁ ሰው እንዳሰበው አይደለም የጽድቅ መንገድ ከባድ አድርጎ ሰው ይስለዋል ልክ ነው ከባድ ነው መጽደቅ ከባድ ስለሆነና እኛ ስለማንችለው እግዚአብሔር ቀላል አረጋው አያችሁ ጽድቅ ከባድ ነው ግን በክርስቶስ ቀላል ነው ውድ ነው ግን በክርስቶስ ርካሽ አረጋለን ያው ነፃ ነው ማለት ርካሽ ነው ማለት አይደለም ትልቅ ፕራይስ ተከፍሎበታል ሰው መቼም የማይሰራው ኢየሱስ ሰርቶ ሰጠን ሲንገሌ በደንብ አሜን በሏ ስለዚህ እንደዚህ ነው ሲያቀለው ምን እንዳለ ታውቃላችሁ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ሊሰቀል ይገባል አሁን ለምሳሌ በሙሴ ዘመን ታውቃላችሁ እባብ ምድረ በዳ ሲሄዱ ይነድፋቸዋል ሲነድፋቸው እዛው ደፍደፍ ብሎ ይሞታሉ እግዚአብሔር ለሙሴ አንድ ነገር ነገረው ልክ እባቡን የሚመስል በነሐስ እንደዚህ ሰርተ ስቀልላቸው አለ እሱን ያየ ይድናል አለ ስለዚህ አሁን በሰው አስተሳሰብ እባብ አይተ መርዝ የሚወጣበት ሪዝን የለው ለዚህ ነው ሰዎች ድነትን በክርስቶስ በማመን በነፃ መውሰድ የከበዳቸው የኛ አእምሮ ፍልስፍና አይደለም ደህንነት የሱ መንገድ ነው አረ በደንብ አሜን ስለዚህ ልክ እንደዚሁ አለ ኢየሱስ ሊሰቀል ይገባል አለ በደንብ እንደ ቀላል እንደሆነ ላሳያችሁ ነው በደንብ ስሙኝ እንደ ቀላል እንደሆነ አሁን ለምሳሌ እባቡን ለማየት ሰውየው ቆንጆ አይን ያስፈልገዋል ቆንጆ አይን ረጅም ማየት አለበት you got me ሾርት ሳይት ካለበት እባቡን አይችልም የተነደፈው ቀበሌ 9 ከሆነ እባቡ የተሰቀለው ቀበሌ 15 ከሆነ እባቡ ጋር እስኪመጣ ድረስ ሰውየው ይንደፋደፋል ይሄ ኢየሱስ ግን እንደዛ አይደለም ነው የሚለው የትም ሰፈር ሆነ because አሁን በአይን አይደለም እምነቱ የሚገባው በልቡ ያመነ የዘላለም ህይወት አለው ማመን ነው የሚጠበቀው ሲንገል ሳመ በላ ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔር ከሙታን እንዳስነሳው በአፍ ብትመሰክር የዛ ጊዜ ከሞት ወደ ህይወት ተሻግረሃል ማላብ የለ መውጣት የለ መውረድ የለ እሺ አሁን ስሙኝ በደም ጽድቅ አንተ መስራው አይደለም ቅድስና ነው አንተ መስራው ጽድቅን ሰጠንና ቅድስና ተጠበቀብን አገኛችሁኝ ቅድስና ፕሮሰስ ነው ጽድቅ ግን ያንድ ጊዜ ስጦታ ነው ቅድስና በየቀኑ ነው ምን ለማመደው እንደ ስፖርት ነው ጡንቻ ባንዴ እንደማላወጣ ኤቭሪ ዴይ እንዲላሉ እና ሙሉ ቦዲ ሳልሰራ ነው መንግስተ ሰማይ የምገባው ፍጹም ሳንሆን ማለት ነው አይደለም እንዴ እየተለማመድን እሱ ለመምሰል እየተለማመድን ከትላንት ነገ እየተሻሻልን እግዚአብሔርን ለመምሰል እየታገልን ይያለ ወደ ምን መስልበት እሱን ምንም ኃጢያት ወደ ማይኖርበት ዓለም እንገባለን እዚህ ክሊር ቅድስና ማለት እኔ የምሰራው ጽድቅ ማለት እሱ የሰራው ጽድቅን እሰራለሁ ብለ በተሞክር ራሱ very dangerous thing ጥሉ ከእግዚአብሔር ጋር ለምን ጽድቅ በስራ ከሆነ እንኪያስ ክርስቶስ በከንቱ ሞተ ለምን ሞተ ማለት ነው አንተ ልሰራው ስላልቻልክ እሱ ሊሰራ ሞተ እሱ የሰራውን እኔ እሰራለሁ ብል ከእግዚአብሔር ጋር ጥል ነው እግዚአብሔር ሰርቶልኛል አየ ጽድቅ ሽልማት አይደለም ሽልማት የጥረት ውጤት ነው ጽድቅ ስጦታ ነው እግዚአብሔር ዓለሙን ስለወደደ አንድዬ ልጁን ሰጠ ሶስት ሰው ነው አሜን የሚለው አሁን እየሰበኳቸው ያለው ሌላ ነገር አይደለም አሁን እርግጠኛ ነኝ አንድ ቤት ተሰርቶልሻል ብል ቫይብሬሽን ላይ ነው የምትሆኑ አሁን ያልኩት የሰማዩ ጽድቅ ስጦታ ተሰጥቷችኋል በጣም ኢንጆይ የሚያደርገን ነገር ይሄ ነው እኛ ገብቶናል እነሱ ሰው ይለፋል በዚህ ጋር እንደውም እንደዛ ለፍቶ ድንሃል እንደ ስትለው እንጃ አይላ
በስመ አብ ወልድ ቅዱስ ድኛል አልዳንኩም ምንም ብሎ የሚጠራጠር ነው እንደውም አንዳንዶቹ ምን አሉ መንግስተ ሰማይ በር ላይ ሰርተን ደርሰን ራሱ ላይሆን ይችላል ይላል ቢኮዝ ሁሉ ጊዜ ራሳቸውን በራሳቸው ስለሚመለከቱ ነው ይሄ ግን እንደዚህ ነው የሚለው የሚያጸድቅ ራሱ እግዚአብሔር ነው አየ መኮንንም የሱ ስልጣን ነው ማጽደቅም የሱ ስልጣን ነው አንደርስታንድ ለምን እግዚአብሔር እንደሚያጸድቅ በኋላ ቀስ ብዬ ነግራቸዋለሁ ግን መጀመሪያ ጽድቅ ሲባል የኃጢአት ይቅርታም አይደለም በደንብ ስሙኝ ይቅርታ አይደለም ይቅርታ አሁን ለምሳሌ ወንድም ይሴ እኔም ቢበድለኝ ይቅር ብያለሁ ካልኩኝ ይቅር ማለት ያለውን መተው ማለት ነው ይቅርታ ያለውን ምን አደረግን ማለት ነው ታውን ማለት ጽድቅ ግን እሱ አይደለም የማይገባህ ነገር የማይመጥን ነገር ካንተ ጋር የማይሄድ ነገር አንተ ጋር ሲገባ ማለት ነው ቆይ ሁሌ ሳስረዳኔ ምን እላለሁ ለምሳሌ አሁን ይሴ 1 ሚሊዮን ብር ባበድረውና መክፈል ባይችል ሁሉ ጊዜ ነው ፊት መቆም አይችልም ይሰቅ ሊዘምር ሲል ፓስተር ሄኖክ መጣ ሲባል ሽምቅቅ ይላል because 1 ሚሊዮን ብር አለበት ስንት አለበት እንደውም 10 ሚሊዮን አድርጋለሁ ስንት አለበት ባየኝ ቁጥር ምን ይሰማዋል የባለ ምንድነው የሚለው ተበዳሪ ያበዳሪው ምንድነው ባሪያ ስለሆነ እኔ ባለሁበት ኮንፊደንስ የለው እኔ ባለሁበት ሁሉ ይሳቀቃል ግን አንድ ቀን ጠርቼ ይሴ 10 ሚሊዮኑን ትቸልሃለሁ ብለው ከዛ ቀን ጀምሮ እንደዚህ ነው የሚለው አይደለም እንዴ በነፃነት ፓስተር ሄኖክ ማለት ምን አይነት ሰው ነው ሃሌሉያ አራባሽ ሲል ነው የሚለው ስለኔ አውርቶ አይጠቅምም 10 ሚሊዮን ይተወልኝ ሰው ነው የሚለው ስሙኝ እንደዛ አይደለም ይቅርታ ማለት ይሄ ነው የነበረብን እዳ መሰረዝ ማለት ነው ይቅርታ ኢየሱስ ግን ይቅርታ አይደለም ያደረገልን ከይቅርታ ያልፋል ሲንገሌ ሳማን ባለ ሃሌሉያ ያልፋል እኛ እኮ ስላልገባን ነው እንጂ ያልፋል እሺ እንዴት ነው ከይቅርታ የሚያልፈው ስሙኝ በደንብ ስሙኝ አሁን 10 ሚሊዮኑን ትቸልሃለሁ ብየው ነገር ግን ከዚህ በኋላ ለምትኖርበት ደግሞ 100 ሚሊዮን ከትቸልሃለሁ ብለው ይሳቅ በህይወት ይኖራል እንዴ በስጦታዬ ምክንያት ለፍላል ውሃ ክብሪት ተብሎ አፍንጫው ላይ ተብሎ ነው የሚነሳ አይደለም እንደ ቅዱሳን 10 ሚሊዮን ትቸለት 100 ሚሊዮን ከትቸለት እንዴት ነው እግዚአብሔር በክርስቶስ እንደዛ ነው ያደረገን ያለፈውን ኃጢአታችንን በደሙ አስወገደና ከዚህ በኋላ ደግሞ በልጅ ጽድቅ ትኖራላችሁ አለን ለዚህ ነው በኮንፊደንስ እኔ ጻድቅ ነኝ የእግዚአብሔር መንግስት ወራሽ ነኝ የጸደቀ ሰው ካለ አሜን ይላል አንዴ ቴንክ ዩ ስለዚህ የሚያጸድቅ ማን ነው እግዚአብሔር ብቻ በሉ እስቲ አንዴ ምንም ጭማሪ ያስፈልጉ እግዚአብሔር ለማጽደቅ ስለማያንስ ይውላችሁ ሌላ የሞተ ቢኖር ሌላ የታረደ ቢኖር ያጸድቃል እንላለን መጽሐፍ ቅዱስ ሲናገር ብርቱ መልአክ ይላል አይደለም ማህተሙን እኮ ነው ማህተሙን መጣና ፍታ ተባለ ያው ብርቱ መልአክ የሚለው ሚካኤልን ነው እንደምጠረጥረው ገብርኤል ሰላማዊ ነው ከዚህ በፊት ሳውራ ሰምታችኋል የውጭ ግንኙነት አብዛኛው ሰላም ላንቺው ነው የሚለው ገብርኤል ብዙ ጊዜ ዳንኤል ጋይደና የጸሎትን ይዤ መጥቼ ነበር እንደዚህ አይነት የውጭ ግንኙነት ፖስታ ነገር መልስ ነገር ምናምን ነው ሚካኤል ግን ምንድነው የሚለው ሰይፉን ይዞ መጣ ይላል ተዋጋ ይላል ስለዚህ ዘንዶውን እንትን አለው ይላል በሰማይ ስፍራ አልተገኘለትም ለምን ሲባል ሚካኤልና መላእክቱ ዘንዶውን ተዋጉት ይላል በሻቦላ ነው ሸዋ የሚያደርገው ክብር ለንጉሱ ይሁን ገብርኤል አንድ ጊዜ እንደውም ዳንኤል ጋር መጥቶ ምን አለ እኔ እኮ ከ21 ቀን በፊት ነበር የመጣሁት አለው የጸለይክ ቀን ግን 21 ቀን ሙሉ አየር ላይ ተቋቋመኛል አሁን ግን ከዋንኞቹ አንዱ ሚካኤል ሊረዳኝ መጣ እሱ አሁን ላይ የተዋጋ ስለሆነ አለ እኔ ሾልክ የመጣው አንዴ አስከፈተልኝ በዛ በኩል መጣው አለ ስለዚህ ይሄ እኛ ላይ የነበረውን የኃጢአት ዕዳ ማህተሙን ዋና ብርቱ ነው ይሄስ መልአክ ይፈቷል ተብሎ በራይ ነው የሚያው ፍታ ይባላል መልአኩ በስመ አብ ወልድ ቅዱስ መልአኩ እኮ ነው ብርቱ የነዚህን ሰዎች ዕዳ አልችልም አለ ጻድቃን አልቻሉም ትልልቅ ሰዎች አልቻሉም ጳጳሳት አልቻሉም ከዛ የዚህ ጊዜ አለ ዮሐንስ ተስፋ ቆረጥኩ አለ የሰው ልጅ ምንድነው ተስፋ ብዬ ሳለክስ ከሽማግሌዎች አንዱ በጣና ነካ አረገኝ ብንንስል አታልቅስ ከይሁዳ ነገድ የሆነው አንበሳ ማህተሙን መውሰድ መፍታት መተርተር ይችላል አለኝ ሃሌሉያ ሲንገሌስ አሜን በሏ አያ ከብርቶች ብርቱ የሆነ ስለዚህ እኮ ነው ስንዘምር ራሱ እኮ የታረደው በግ ክብር ምስጋና ውዳሴ ይቀበል ለምን ታርደሃልና ነው የሚለው አያ ሌላ እኮ ማናመሰግንበት ሪዝን የታረደ ስላጣን ነው እዚህ ምን ዘምረው እኮ ለታረደ በግ ነው
ሌላ የታረደ የለም ሌላ የሞተ የለም ሌላ ኃጢአታችንን የወሰደ የለም ሲንገለሳ አሜን የታረደው በግ ክብር ውዳሴ you know አንድ ነገር ለመታረድ በግ መሆን አለበት አንድ ነገር ለመታረድ በግ መሆን አለበት ሌሎቹ በግ ነው አያውቁም በሌላ አማርኛ ተዋርደው አያውቁም ሚካኤል በግ ነው አያውቁም ጻድቃን በግ ነው አያውቁም ኢየሱስ ግን የታረደው በግ የዓለምን ኃጢአት የሚያስወግድ ስለዚህ ኢሳይያስ ስለሱ ሲናገር የሁላችንም በደል በሱ ላይ አኖረ በሱ ቁስልኛ ተፈወስ ሃሌሉያ ተባረኩ ያጸደቀን እሱ ነው ልጁን ኩነኔ አደረገና እኔ ጻድቅ አደረገ ለዚህ ነው ሰዎች አይመጣላቸውም ይላሉ ጻድቅ ያለው ስል በስመ አብ አንቺን ብሎ ከስራዬ ይመስላችኋል ከችሎታ ይመስላችኋል እሱ ተቆጥሮልኝ ነው አሁን የይሳቅን አካውንት ብታዩት ምን ሆነ 100 ሚሊዮን ስከተበት ሚሊዮነሩ ይሳቅ ነው የሚባለው ሚሊዮነር ሆነ አልሆነም ባለፈው ግን እዳ ነው የሚያሰቃዩ ልክ እንደዚሁ ጻድቃን እኮ አይደለንም ኩነኔ ነበር አካውንታችን ኃጢአት ነበር ከእግዚአብሔር ጋር ጥል ነበር የኛን አካውንት ወደ ራሱ ወሰደና የልጁን ጽድቅኛ አካውንት ውስጥ ጨመረ አሁን እግዚአብሔር ከሰማይ ሲያይ ኢየሱስን ነው የሚያየው ኢየሱስን ነው የሚመለከተው ስለዚህ ነው ሞደው ልጄ በርሱ ደስ የሚለኝ እሱ ነው ይሄ ነው አይደል ያለው አሁን ልክ በዛ መውደድ ነው እኛ የተወደድነው ጽድቅ የሚባለው ነገር እግዚአብሔር ለማንም አልሰጠም ደስ ጥቅም የሚለኝ ነገር ማጽደቅ ለቸርች በራሱ አልተሰጣትም አሁን ለምሳሌ እኛ ቸርች እኔ ባለውበት አንዳንድ ጊዜ ፓስተር የመሾም ስራ ይመጣል ፓስተር ላረጋው አይደለም ዘማሪ ላረጋው ስል ይጨንቀኛል ይሄ ልጅ እንዴት ነው ህይወቱ እንዴት ነው ስብሰባ እንቀመጣለን ዩጋጅሚ እንዴ ኳየር ልብስ ለማስለበስ ራሱ ሰውየው ይሆናል ሰውነቱን አይደለም ይመጥናል አይመጥንም ትላለህ እኮ ዝም ብለህ ዩጋጅሚ ያስባሉ ወይ ይመጥናል አይመጥንም የሰው ያይሆንም ይሆናል እንጨነቃለን እኮ አትጨነቁም ፓስተር ደግሞ ለማረክ ስትልስ በኋላ እንት ችግር ቢያመጣስ ትፈራለህ ፓስተር ለማረክ እንኳን እኔ የነበርኩበት ቸርች እኔ ተንበርክኬ ፓስተር ስጣን ተብሎ ይጸልይ ነበር እኔ መሰለ ሰው ቁጭ ብሎ ለምን ይሄ ሰው የጉድ ያረጋናል ብለው ልክ ናቸው እኮ እና ኢትዮጵያ ቸርች ብዙ ጊዜ ፓስተር የሚሾመው መች ነው ሰውየው ሽምግል ሲል በቃ ከዚህ በኋላ ምንም ማጣጣ ያደርግም ተብሎ ስለታሰበ ይርጀት ሲል ይሰጠዋል ጡረታ ማውጫው ላይ ከዛ በኋላ ሰውየው ከሳል ጋር ከትልቅ መነጽር ይላል በቃ አይሆንም ይሄ ዩጋጭ ማነሽ እኔ ልጅ ስትል ፓስተር ብቱ ምን ትሰራል is it clear ጽድቅ ለቸርች ቢሰጥስ ኖሮ ማንንም ሰው አይጸድቅም ጽድቅ ታቃላችሁ መቼ እንደምትጸድቁ ቸርች ውስጥ እኮ ጥሩ ሰው ስትሆኑ አይደለም ሲጋራ ማጨስ ያቆምክ ቀን አይደለም ህይወት የተቀየረ ቀን አይደለም እዚህ ጋር ቆመ ዓለምን ክጃለሁ ያልክ ቀን የዛ ቀን you are righteous ነው የሚለው ወንበዴውን እኮ ነው አንተ ዞር አለና ጌታዬ ያለው ያ ወንበዴ ጌታዬ እስካሁን የማይገባኝ ነገር ሰውየው ምን እንደበራለት ነው ኢየሱስ ራቆቱን ነው ተቀጥቅጧል ተፈትፍቷል ፊቱ አይታይም አይኑ በቀዳዳ ነው ደም በደም ሆኗል የተደበደበ ሰው ያየና ጌታዬ አለው ዩጋጅሚ ጌታ ነው እንዴ ራቆቱን ያለ ጌታ ነው እንዴ አየ ጌትነቱ ገባውሱ አንተ ዛሬ መስቀል ላይ ብትሆንም አንተ ጌታ ነህ አለው ሃሌሉያ ምን ጌታዬ አለው በመንግስት አስበኝ አለው በቃ ሌላ ጸሎት ራሱ ሰውየው አይችልም እንደኛ ሪበገንደረስ አላለም አሁንኛ ጸሎት አማርኛ ራሱ ጎበዝ ነን አይደል እንዴ በዘርፋፋው ቀሚስ የምትመላለስ ምናምን ማለት ሰውየው ምንም ጸሎት አይችልም የመጀመሪያ ቀኑ ነው ምንድነው የሚጸልየው ብለስ ነበር አስበኝ በቃ መንግስት አለ አንተ ሞተ ምትቀር አይደለህም ኪንግደም አለ የሆነ ቀን ተመልሰ ትመጣለህ ሃሌሉያ አንተ ንጉስ ነህ ማሰብ ትችላለህ አንተ ያሰብከው ሰው ሲኦል አይገባም አንተ ይሄንን ጸሎት ብሎ እግዚአብሔር ቆጥሮልህ ዛሬ ፕሮሰስ የለም ሃሌሉያ ስለዚህ ደህንነት ኢንስታንትሊ ነው መጽደቅ ኢንስታንትሊ ነው ቅድስና ግን ፕሮሰስ ነው ልቀጥል መጽደቅ ኢንስታንትሊ ወዲያውኑ እንደ ማብሪያ ማጥፊያ ነው በኢየሱስ ያመን አሁን ነው የሚለው ከጨለማ ወደ ሚደነቅ ብርሃን አሁን ከፍርድ ወደ ሰላም ህይወት አሁን ነገ የሚባል የለም ሰይጣን ነው ነገ ነው መጽደቅ የሚል ኖ አሁን አንተ ወደ ሚደነቅ ብርሃን ገብተሃል እገባለሁ የሚባል የለም ገብተናል የገባ ሰው አለ
you are righteous ሰውየው ከዚህ እዛ ሳይመለስ በአብ ቀኝ ተቀምጦ ነው የሚመለሰው ወንበሩ ላይ ሳይቀመጥ ከአብ ቀኝ ተቀምጧል ቸርች ብትሆንስ እንሰብሰብ ይሄ ሰውዬ ጽድቅ ይሰጣው አይሰጣው ይጨነቃሉ እግዚአብሔር ለትልልቅ ሰዎች አልሰጠም ለሀብታሞች አልሰጠም ለመንግስታት አልሰጠም ጽድቅን እሱ ጋር አደረገና ለሚያምኑ በሙሉ በነፃ ሰጠ አይደለም ምንድነው የሚለው ወደ ገዛ ወገኖቹ መጣ የገዛ ወገኖቹ አልተቀበሉትም ይልና ለተቀበሉት በስሙ ለሚያምኑት አለና የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ፕሮሰስ አይደለም ኢንስታንትሊ ቅድስና ፕሮሰስ ነው ይሰማል ቅድስና ፕሮሰስ ለምሳሌ የጽድቅ ፍሬ ይሏል እኮ የጽድቅ ፍሬ የጽድቅ ከጸደቅክ በኋላ ነው ፍሬ የምታፈረው ፍሬው ነው ቅድስና ይጓጅሚ ሁሌ ሰሰብከላለሁ እግዚአብሔር ራሱ ጋር ያደረጋቸው ነገሮች አሉ ለሰው ያልሰጣቸው ለምሳሌ ፀሐይ ለሰው አልሰጠም አይደል ፀሐይ ለሰው ቢሰጥ ኖሮ ስፔሻሊ ለማብራት ኃይል ቢሰጥ ኖሮ ይጫወቱባል በወረፋ ነው ይሏል እግዚአብሔር ቸር ስለሆነ ደሃም ሀብታምም እኩል እንዲቆም እንዲሞቀው ራሱ ጋር አረገ እውነቴን ነው ማለት ማብራት ኃይል ክፍያውን እስትችሏል እንደ ፀሐይ እሱ ጋር ብትሆን ማብራት ኃይል ይጮህብን ነበር የሆነ ቀን ድርግም በልጭ በቴሌቪዥን ነገር ቀበሌ 6 ያላችሁ ዛሬ ማብራት ፀሐይ ትጠፋለች እንዲሁ የቫይታሚን ዲ እጥረት ይጮህብን ነበር መዳን ያለም ግን ፀሐይን ራሱ ጋር አደረገ መላእክት ጋር የለም ጻድቃን ጋር ፓስተሮች ጋር ማጽደቅ የለም አጽዳቂ እሱ ብቻ ስለዚህ የሮሜው ጻፊ ምን ይላል መሰለ እንዳትሳሳቱ ጽድቅን ሌላ ቦታ እንዳትፈልጉ የሚያጸድቅ እግዚአብሔር ነው ማን ነው የሞተው ከሙታን የተነሳው አሁን ደግሞ በእግዚአብሔር ቀኝ ያለው እሱ የናንተ አጽዳቂ ነው ኮንፊደንሳችን እሱ ነው አሜን ነው ወይ ስለዚህ ሰዎች ይሄንን ቀላል መንገድ ስለማያውቁ ይለፋሉ እውነቴን ነው ማለት ይለፋሉ እግዚአብሔር እኮ ካላበራል ቬሪ ዴንጀረስ ቲንግ ያሳዝኑኛል በእግር ይሄዳሉ ጸጉር ይላጫሉ አሁን ቡድሃ የሚባሉት የቡዲዝም እምነት አያሳዝኑ ቡድሃ በእውነት ሁሉም መላጣ ከአገልጋዩ ከታ ይሄ የቡድሃ እምነት ተከታይ ቢሆን ይሄ ቤት በሙሉ መላጣ በቃ ዱቡልቡል ሴቷ ትመለጣለች ወንዱ ይመለጣል ምንድነው ስትል ለመጽደቅ እኛ ግን ያለ ምንም ልፋት ለዚህ እኮ ነው ጳውሎስ ምን አለ መሰል ይሄ ወንጌል አለ ልክ እግዚአብሔር በልባችሁ ብርሃን ይብራ እንዳለ እንደዛ ስለበራ ነው አለ ስለዚህ እግዚአብሔር ብቻ ነው ብዬ እኮ ሳወራ ራሱ ጋር ያደረገው ነገር ስለሆነ ነው ሌላ መብት የለውም ደግሞ ማጽደቅ ብቻ እኮ አይደለም መኮነን ራሱ ሰው አይችልም ብድግ ብሎ መጥቶ አንተ ገነት አትገባ አንተ ሲሆን አንዳንድ ሰው እንደዛ ይላል እኔ እናንተ ገነት ምገባ አይመስልኝም የሚል ሰው አለ ብድግ ብሎ አንድ ጓደኛ እንደዚህ ያለ ሁሉ የሚያስቸግር ጓደኛ አለ እኔ በእውነት እኔ እናንተ ይላል እና ጓደኛዬ ስሙን አልነግራችሁም ምን አለው ጠራነው አንተ ግን ብቻን ገነት አይሰፋም አለው ሁሉን አጣተኛ አርግ ራስ you got me እግዚአብሔር ጋር ብቻ የሚገኝ ምንድነው ጽድቅ ለምሳሌ ቀይ ቀበሮ የት ነው የሚገኘው ኢትዮጵያ ውስጥ ብቻ አይደለም እንዴ ካንጋሮ አውስትራሊያ ብቻ ካንጋሮ አውስትራሊያ ብቻ ይገኛል ተብሎ እየተማርሽ እየተነገረሽ ቻይና ከሄድሽ ጁንጉኑ ውስጥ የሚባለውን ሰው ያግኝተሽ በሰላም ትመጫለሽ በቃ አለቀ ወተት የሚገኘው ላምጋ ነው በሬጋ ከሄድክ አታገኝም ውሃ የሚገኘው ቧንቧ ጋር ነው ትራስ ውስጥ የለም አንዳንድ ሰው እኮ ጽድቅ እግዚአብሔር ጋር ነው ኢየሱስ ጋር ነው እየተባለ ሄዶ ትራስ ስር ዳቦ ይፈልጋል ትራስ መሶብ ጋር ነው መሄድ ያለበት እንዴት በገስተን ቁላል ተጠብቃለህ you got me የማይሆን ነገር እኮ ነው እግዚአብሔር በግልጽ እኮ ጽፎልሃል ማዳም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሃሌሉያ ስለዚህ የምፈልግበትን ገብቶኛል እኔ በኢየሱስ በኩል ይገኛል ደህንነትን ደግሞ እንደ ሲምፕል እንዳደረገው ለዚህ ነው እኮ ሰው አላምን ብሎ ከው ይላል አንዳንድ ነገር እኮ መቀበል ይከብዳል እግዚአብሔር ካላስረዳ ማለት ነው ለዚህ እኮ ነው አባታችሁ ነው ይብላችሁ ጸልዩ ሲል በስማም እኮ ብለዋል ደቀ መዛሙርቱ ለምን ወደ እግዚአብሔር ሲቀርብ እንደ አባት አይቀርብም ያለው ትታጠባለ ብሩን ታጥባለ ስሙን ለመጥራት ትጨነቃለ ከዛ ደግሞ ሊቀ ካህኑ ራሱ እዚህ ላይ ቃጭል ያስራል ሻኩራ የሚባል ያስራል ሚስቱ ራሱ ተሰናብቶ እኮ ነው ሄደው
ቸርች ሜዳ አይመስላችሁም ከመጣው ኤሌክትሪክ እንትን ውስጥ ዴንጀር ሰይ ምንድን ነው የሚባለው በእናት ብሔራዊ ውትድርና የሚሄድ ነው የሚመስለው ካልመጣው ልጆቼን አድራ ብሎ እኮ ነው ሚስቱን ስሞ የሚሄድል ለዚህ እኮ ነው በእጣ የሆነው ያኔ ማገልገል በእጣ ነው ያኔ እጣ ለተከስተ ወጣ እንደዛ እንትን እንደሚል ለዘካርያስ እጣ ወጣበት አይደል የሚለው እንደዛ እኮ ነው በእጣ ነው እንጂ ደስ ብሏቸው አይገቡም እኮ አሁን እንደዚህ ደስ ብሎ ኳይር ለብሰ እንደዚህ ሃሌሉያ አችልም ጥጃ ራሱ ወደዚህ ወደ ቅድስት እንትኑ ከተጠጋ እደፈዋለሁ አለ እግዚአብሔር እና አጥራ ታጥሮ ማዶ ነው ወደ እግዚአብሔር መቅረብ አይደል ራይቸስነስ ማለት እኮ ያለ መሳቀቅ እግዚአብሔር ጋር መቅረብ አሜን ስለዚህ እንዴት እንጸልይ ሲሉት እንዴት እንደ መጥምቁ ዮሐንስ ፈልገው ነው እነሱ ወገኖቼ ቀላል እንዳይመስላችሁ እግዚአብሔር በጣም ሩቅና ምጥቅ እንዴት እንጸልይ አባታችን ነው ይበሉ አባባ እኛ ጋር አንድ ሰባኪ ምን ይላል ማይ ዳዲ በሉ ብሏል ዳዲ በሉ አለ ሃሌሉያ እንግሊዘኛ ያገራችን ከሆነ ደግሞ አባባ የኔ አባት ማለት መጣ ብዙ ኢትዮጵያዊ ለነገሩ አባት ስትለው ይደነግጣል ለምን የሁሉም ፋዘር አስቸጋሪ አብዛኛው ድንገት ይወልደውና ዱባ ላይ ይሏል ገብቷል አይደል ስለዚህ አባት ግን ሲናገር እንደ ምድር አባቶቻችሁ አይደለም እንደ መሬት አይደለም አድራሻው ሰማይ ነው በሰማይ የምትኖር አባታችን ሆይ በሌላ አማርኛ በሰማይ ስለሚኖር የምድሩ አባት ቀበሌ 9 ላይ አታገኘው አይደለም እንዴ ግብጽ ሄዳ አታገኘው ይሄኛው ግን የሰማይ ያክል ስለሆነ ኑሮ ሰማይ ስለሆነ የትም ሄደ ቀና ብለ አባባ ካልከው የሚገኝ አባት አለ ካንተ የምትጠበቀው ቀና ማለት ነው ስለዚህ እንዴት እንጸልይ አባታችን ሆይ በሉ ኢየሱስ ለምን መጣ ሩቅ የነበረውን መለኮት በክርስቶስ ያንተ አባት ለማድረግ ስለዚህ እግዚአብሔር መጣና ከኛ ጋር አባትና ልጅ ሆኖ አረፉ ይሄ ነው እንደዚህ ጉራጌኛ የሚያስጨፍር ሃሌሉያ አባባላሉ ገብቼ ጌታዬ እንደዚህ ደከምኩላሉ አጠፋውላሉ ልንቀርብ ወደ ዙፋኑ መቅረብ የምንችልበት አቅም ሰጥቶን ሄደ ጽድቅ ማለት እግዚአብሔር ፊት ያለ መሳቀቅ ያለ መሸማቀቅ ያለ በታችነት ስሜት ገብታ ማውራት አንቺም ብሎ ደሞ ለእግዚአብሔር ልታጨብጭቢ ነው ወይ ጉጪ ምናምን ሲልሽ እንዲሽምቅ አትይ እሱ ነው የሚታየው Thank you ግን ይሄ ጽድቅ ዝም ብሎ በነፃ አይደለም የተሰጠው ተሰርቶ ማንንም እኔ ነኝ ያለ ሰው መስራት ስለማይችል ሞክረውታል ግን ምን አለ ኢሳይያስ ሲጽፍ እናንተ ሰርታችሁ መጨረሻ ላይ ሪዛልት ከተጠየቀ ጽድቃችሁ የመርገም ጨርቅ ነው የመርገም ምንም አንተነት ነው በቃ የተረገመ ጨርቅ ነው ተቀባይነት የለም ሰርቼ ጾሜ አሪፍ አርጌ መጨረሻ ላይ የመርገም ጨርቅ ነው የኔ ሁሉ ጊዜ መልካምነቴ እንኳን ጥሩነቴ እንኳን መርገም ጨርቅ ከሆነ አንተ ታስፈልገኛለህ አሜን ነው ስለዚህ ነው የኢየሱስ ክርስቶስ ስራ ነው እኔን ወደ እግዚአብሔር መንግስት የሚያስገባኝ ኢየሱስን የሚከልል ምንም አይነት ስራ የክርስቶስን ሞት የሚከልል ምንም አይነት ስራ በኢየሱስም የተቀደደ ይሁን አሜን አንድ ጊዜ አሜን በሉ አሜን ለመጨረሻ ጮክ ብላችሁ እኔ በሉ በክርስቶስ ጸድቄያለሁ ሰይጣን ይናደዳል እንደዚህ ደስ የሚለው ሰው ምን አይነት ነው ወገኖቼ ቀላል አይደለም ስል ጻድቃሃል አባባ የምትልበት የልጅነት መንፈስ ተሰጥቷል ስለዚህ ይሄንን ነገር የት ነው ፈልገው እግዚአብሔር ጋር ብቻ ኢየሱስ ጋር ብቻ አንዳንድ ሰዎች ይሄንን ወንጌል ይጨምሩበታል ልክ ነው ኢየሱስ ነው የሚያድነው ኢየሱስ ላይ ግን እንትና ብትጨመር ጋሼ ቢጨመር ምናም ብሎ ይጀምራል አንድ ጊዜ ሰሰብከ ነግሬያቸዋለሁ ቸርችና አንዱ ዶሮ ሲሸጥ ዶሮ ውድ አይደለም እዚህ ሰፈር አይደለም እኛ ሰፈር ዶሮ ውድ ነው አይደለም ያ ዶሮ ምን አለ ዶሮ 10 ብር አለ ሰው ሁሉ ሊገዛው ሰፍ ብሎ ሲመጣ ከገመዱ ጋር ነው የሚሸጠው አለ ገመዱ ስንት ነው ሲሉት 1000 ከገመዱ ውጭ አይሸጥም ዶሮ ግን ስንት ነው 10 ብር አያ በጣም ውዱ ምንድነው ከሁለቱ ገመዱ
አንዳንድ ሰዎች እንደዚህ ከኢየሱስ ይልቅ ሌላውን ውድ ያደርጉትና ኢየሱስ ላይ አዝረው ሊያሸጡት ይሞክራሉ። ኢየሱስ ብቻውን ውድ ነው። ኢየሱስ ላይ ምንም መታሰር የለበትም። ምድረ ገመድ ተፈቶ ነው ኢየሱስን የምናምነው። ሲንገል በደንብ አሜን ብሎ ሶስት ሰው አሜን አለ። ዛቲስ ክርስትና ቀልል የሚል ይሄ ሲገባ ነው። ከዛስ መስራት ያለብን ግን ሰጥቶ ሄደ አይደል? በክርስቶስ ልንሰራ ያለውን መልካሙን ስራ እንድንሰራ ተፈጠርን ነው የሚለው። የተፈጠርነው ራሱ መልካም ለማድረግ ነው። ግን ኃጢአት አይነካንም እንዴ? አናጠፋም እንዴ? በየቀኑ ነው የምናጠፈው። ከዛስ ምንድነው መፍትሄው ስንል አብሮ ጽድቁን ሰጠንና አብሮ ማጠቢያውን ሰጠን። ልክ አይደል? እሺ አሁንም ላስረዳችሁ። ምንድነው ያለው? እነዚህ ከየት የመጡ ናቸው ሲል እነዚህ ልብሳቸውን በበጉ ደም አጥበው የመጡ ናቸው አለ። ጽድቅ ማለት ልብሱ ነው። አሁን እነዚህ ኳየሮች የለበሱት ነጭ ነው። መሃል ቀይ ያለው እንደ ደሞ ዘዱት። ግልጽ ነው። አንድ ሰው እዚህ ጋር መጥቶ ዓለምን ክጃለሁ ምናምን ያለ ጊዜ ነጭ ቀሚስ ለበሰ። ከዛ ተመለሰ። ዓለም ውስጥ ሲኖር አቧራ ይነካዋል፣ ጭቃ ይነካዋል፣ ቆሻሻ ይነካዋል። ከዛ ጌታ ሆይ ሲል ደግሞ እጥብ ጌታ እጥብ። ከዛ ወደ እግዚአብሔር መንግስት ስትሄድ እነዚህ ከየት የመጡ ናቸው? ልብሳቸውን በበጉ ደም አጥበው ያነጹ። ጽድቅ ብቻ አይደለም የተሰጠ ከነማጠቢያው ነው የተሰጠ። አንደርስታንድ? ስለዚህ ኤቭሪዴይ አትበድልም ወይ አታጠፋም? ታጠፋለህ። የኢየሱስ ደም ስራው ምንድነው? ልጆቼ ኃጢአት እንዳታደርጉ ብታደርጉ ግን ከአብ ዘንድ ጠበቃ አለናልና የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ከአንዳንድ ኃጢአት አይደለም የሚለው። አንዴ በሉት ከኃጢአት ሰው ከመግደል ጀምሮ ከባድ የሚባለው እንግዲህ መግደል ነው። አላቅም ሌላ ይኖራል? ይከብዳል አይደል? ሰው ገድዬ ነው ወገኖች ይቅርታ ቢል የመጨረሻ ከባድ ምን ነው ምንድነው? ሰው መግደል ነው አይደለም እንዴ? ሰው መግደል ነው። ፖሊስ ይቅር ላይለን ይችላል እንጂ የኢየሱስ ደም ከኃጢአት ሁሉ ተነሳ። አንዷ ምን አለች? ፓስተሩ ጋር ይሄነች ፓስተር የኔንስ ኃጢአት ይቅር የሚለኝ አይመስልኝ ትላለች በየቀኑ። አረ ብሎሻል አይገባትም። አረ ብሎሻል ከዛ ፓስተሩ ምን አደረገ? የሆነ ትልቅ ጋር ይዟት ሄደና ትልቅ ይሄ አላት ትልቅ ድንጋይ ሰጣት። ይሄ ያንቺ ኃጢአት ነው አለ። ይሄ የሌሎች ሰዎች ኃጢአት ነው አለ። የኔ ከባድ ነው ብላ ነው። አይንሽን ጨፍኜ ወደ ኋላ ጣይ አላት። እንትኑ ጠጠሩን ወደ ኋላ ጣለችው። ከዛ ትልቁንም ወደ ኋላ ጣይ ያንቺ ኃጢአት ጣለች። ከዛ ዙሪና ፈልግ ያለ ሁለቱም ሰምተዋል። ከዛ ለውጡ ምንድነው አለች? ትልቁ ቡቅቅ አለ፣ ትንሹ ጥልው አለ። this is only difference። የተንሳፈፋለ ኖ ትልቁንም ትንሹንም ዋጠው። የኢየሱስ ደም እንደዚህ ነው። እሱ ጋር ሲገባ ትልቁም ትንሹም በደላችን ይደመሰሳል። ስለዚህ አንዳንድ ሰው ቸርች ይቀራል። ለምን እንደቀረው ስለው አረረረኒ እሱን የለም እንደዚህ አይነት በየቀኑ ምህረት እየተቀበልን። ለዚህ ነው ምህረት ባስፈለገን ጊዜ በጸጋው ዙፋን ፊት በእምነት ምን እንበል እንቅረብ። ከኔ የሚጠበቀው በእምነት ቀርቤ ልብሴን አጥቤ ከሱ ጋር መቀጠል ነው። ደስ ያለኝ ማገልገል ነው። የበታችነት ሳይሰማኝ እንጂ ባጠፋው ቁጥር መሄድ ባጠፋው ድሮ ኳየር ነበርና እኔ መመራው ኳየር ነበርና አንዳንድ ቀን ቁጥራቸው ይቀንስብኛል፣ አንዳንድ ቀን ይበዙብኛል። አንድ ቀን ማማከር ጀመርኩ። ለካ ኃጢአት የሰሩ የመሰላቸው ቀን ነው የሚቀሩት። ግማሽ የለም። ኪቦርዲስቱ ራሱ ይቀርብኛል። ተሰቃየው። ምን እንደሆነ ተከለ አንተም ብሎ ጴንጤ ደሞ ልታጨበጭብ ነው ሲለው ቁጭ ይላል። ቁጭ ይላል። በቃ እንደዚህ ነው የሚጫወትባቸው። ልክ አንዳንድ ተበ ዝብል ውስ እንደሚል ኮናይ መንፈስ ጎናቸው ውስ ይላቸዋል። ገባ መዘመሪያ ቆማ ኖ በድካማችን ሊራራልን የማይችል ሊቀ ካህን የለም። ይላችሁ አሁን እኛ ኩነኔ የለብንም። ማንንም በክርስቶስ ቢሆን ምንድነው የሚለው ይልና ኩነኔ የለብንም አይደለም እንዴ? ኩነኔ ይላችሁ በደንብ ስሙኝ። እጂ ኩነኔና ኃጢአት ይለያያል። ኩነኔ ከድሮ ጀምሮ ያለው ነገር ዘፍዝፎ ሲያመጣው ማለት ነው። የተዘፈዘፈ የኃጢአት ክምችት ማለት ነው። ኃጢአት ግን አለ